የአእምሮ ብቃቶ አሪፍ ነው ብለው ያስባሉ? እንግዲያውስ እንኳን ወደ አእምሮ ጨዋታ በደህና መጡ። የማስተዋል ችሎታውንና የአእምሮ ብቃቶን የሚፈትኑ 15 አዝናኝ እንቆቅልሾች ቀርበዋል። ለእያንዳንዳቸው ጥያቄ መልስ ለመስጠት 10 ሰከንድ ብቻ ስለሚኖሩት በፍጥነት ያስቡ፣ በጥንቃቄ መልሱ። ከመጀመራችን በፊት ለበለጠ አዝናኝ ጥያቄ ሰብስክራይብ ማድረግዎን አይርሱ። እንጀምር። አንድ ሰው የፍሪጁን በር ከፍቶ ትቶት ስለሄደ አሁን ላይ ወለሉ ላይ ውሃ ፈሷል። ሁሉም ሰው እኔ አላደረግኩትም ይላል። ነገር ግን አንድ ጥቆማ ፍሪጁን መዝጋት የረሳው ማን እንደሆነ ያጋልጣል። በጥንቃቄ ይመልከቱ እና ሚስጥሩን መፍታት እንደሚችሉ ይመልከቱ። 10 ሰከንድ አሉት። ትክክለኛው መልስ ሲ ነው። ሲ አሁን በፍሪጅ ውስጥ ያለውን ተመሳሳይ ኬክ እየበላ ነው። አንድ ቁራጭ ወስዶ በአጋጣሚ ፍሪጁን በር መዝጋት ሳይረሳ አልቀረም። በባህር ዳርቻ ላይ አንዱ የአሸዋ ግንብ ተገነባ። ነገር ግን ማን እንደሰራው የሚያውቅ የለም። 3 ልጆች እኛ አልሰራንም ይላሉ። ነገር ግን አንድ ትንሽ ጥቆማ እውነተኛውን ሰሪ ያጋልጣል። በጥንቃቄ ይመልከቱ። ሚስጥሩን መፍታት እንደሚችሉ ይመልከቱ። መልሱ ኤ ነው። የአሸዋ ግንቡን ያጌጡት የባህር ጌጦች ከኤ ጎን ከተበተኑ ጌጦች ጋር ይመሳሰላል። ኤ እነዚህ ጌጦች ስብስብ ግንቡን ለማስጌጥ የተጠቀመባቸው ይመስላል። አንድ ከባድ መልህቅ ወደ ባህር ውስጥ ተጥሏል። አሁን ሁሉም ሰው ማን እንዳደረገው ማወቅ ይፈልጋል። 2 ተጠርጣሪዎች ብቻ አሉ። አንዱ የተሰወረ ጥቆማ ደግሞ መልሱን ያሳያል። ትዕይንቱን በጥንቃቄ ይመልከቱ። 10 ሰከንድ አሉት። መልሱን ከመግለጣችን በፊት ይህን ከመረጡ ለዚህ ቪዲዮ ላይክ ያርጉ። ይህን ከመረጡ ደግሞ ለቻናሉ ሰብስክራይብ ማድረጉን አይርሱ። መልሱ ኤ ነው። ኤ ከቢ ይልቅ በጣም ጠንካራና ጡንቻማ ነው። መልህቁን ማንሳት ከፍተኛ ጉልበት ስለሚጠይቅ መልህቁን የጣለው ኤ ነው። አንድ ሰው በዚህ ክፍል ውስጥ ትልቅ ምስቅልቅል ፈጥሯል። የሰማያዊ ቀለም ጣሳ ተደፍቶ አሁን ሁሉም ሰው ማን እንደጣለው እያሰበ ነው። ሆን ተብሎ የተደረገ አልነበረም። ነገር ግን አንድ ትንሽ ጥቆማ በትክክል ምን እንደተከሰተ ያሳያል። በክፍል ውስጥ በጥንቃቄ መልከቱ። ቀለሙ ማን እንዳፈሰሰው ማወቅ ይችላል። መልሱ ቢ ነው። ከተደፋው ቀለም ጣሳ አጠገብ ያለው የእግር ኳስ ምን እንደተከሰተ ያሳያል። ቢ በኳስ እየተጫወተ ሳለ በአጋጣሚ የቀለም ጣሳውን መጥቶት ይህንን ትልቅ ምስቅልቅል የፈጠረ ይመስላል። 3 ወጣት ተራራ ወጪዎች ውብ የሆነውን የተራራ መንገድ በማሰስ ላይ ሳሉ መሬት ላይ የወደቀ አንድ ነገር አስተዋሉ። ካርታ ነበር። አንድ ሰው በአጋጣሚ ጥሎ ሄዷል። እያንዳንዱ ተራራ ወጪ በጥንቃቄ ይመልከቱ እና የተሰወረውን ጥቆማ ያገኙ። ካርታውን ጥሎ ሄደው ማን ነው? መልሱ ሲ ነው። ቢ ፎቶ በማንሳት ላይ ነው። ኤ ደግሞ ሸቀጣ ሸቀጦችን ተሸክሟል። ጉዞውን ለመምራት ካርታውን ሊጠቀም የሚችለው ሲ ብቻ በመሆኑ ተራራው መንገድ ላይ በአጋጣሚ የጣለው እሱ መሆን አለበት። አንድ ሰው መጫወቻው ሜዳ ላይ ተዝናንቷል። ነገር ግን አሁን ዥዋዥዌው ተሰብሯል። የተከሰተውን ነገር ማንም ማመን አልፈለገም። ሆኖም አንድ ትንሽ ጥቆማ ማን በአጋጣሚ እንዳበላሸው ያጋልጣል። ጊዜው ከመጠናቀቁ በፊት ዙሪያውን በጥንቃቄ ይመልከቱ እና ሚስጥሩን ለመፍታት ይሞክሩ። መልሱ ኤ ነው። የኤን የተቀደደ ጂንስ ሲመልከቱ በዥዋዥዌው ላይ የተጫወተ ሳለ የተቀደደበት ይመስላል። ይህም ከመሰበሩ በፊት የመጨረሻው ተጠቃሚ እሱ እንደነበር ይጠቁማል። ፈተና ቁጥር 8 የፊልም ምሽት ሊጀምር ነበር። ነገር ግን አንድ ትልቅ ችግር አጋጠመ። የቴሌቪዥን ሪሞቱ ጠፋ። ሁሉም ሰው ሳሎኑን ፈተሸ። ነገር ግን ማን እንደወሰደው አልታወቀም። እያንዳንዱ ሰው በጥንቃቄ ይመልከቱ እና ሪሞቱ ማን እንደደበቀው ማወቅ እንደሚችሉ ይመልከቱ። መልሱ ቢ ነው። ኤ እና ቢ ብቻ ናቸው ቴሌቪዥን እያዩ ያሉት። ኤ ቴሌቪዥኑ መቀየር ባለመቻሉ ተበሳጭቶ ስታይ፣ ቢ ግን ደስ ብሏት ቴሌቪዥን እያየች ነው። ቢ ማንም ሳይረብሻት የምትወደውን ፕሮግራም ማየት እንድትቀጥል ሪሞቱን የደበቀችው ይመስላል። ስንት እንደመለሱ ኮሜንት ላይ ያስቀምጡልኝ። ቤተሰብ መሆኑን አይርሱ። ሰብስክራይብ ያርጉ።
ቀጣይ ተመሳሳይ ቪዲዮ እስከምንገናኝ ቻው።